ሰላም ጤና ይስጥልኝ የተከበራችሁ ውድ የቅኝት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው ተስፋ አደርጋለሁ። እንግዲህ ባለፈው ስለ ሄለን ኬለር አንዳንድ ነገሮችን በጥቂቱ በጨረፍታ ተመልክተናል። እንግዲህ እንደ ሄለን ኬለር የመሳሰሉ ታላላቅ ታዋቂ ሰዎች የሰሩትን ነገር እያሰብን ሙሉ ሰውነት የያዘ ማንነት ያለን ደግሞ እኛ ምን ማድረግ እንዳለብን ምን መስራት እንዳለብን ምን ማከናወን እንዳለብን ልንማርበት ያስፈልጋል ባይነኝ። እንግዲህ በባለፈው ቪዲዮ ላይ ብዙ ሰዎች ባትመለከቱትም እንግዲህ ወደፊት ታዩታላችሁ ብዬ ተስፋ አደርጋለሁ። አንድ ሰው የራሱን ነገር ለመጀመር የሚያስፈልገው የመጀመሪያውና ዋናው ነገር ራሱ መነሳት ብቻ ነው። ራሱን ማነሳሳት። ሰው ራሱን ካነሳሳ ሌላው ነገር በጣም ቀላል ነው። ምክንያቱም የመጀመሪያው ተርኒንግ ፖይንት የሚባለው አለም ደግሞ ይሄ ስታርት የሚባለው የመነሻ ትራክ የሚባለው የመጀመሪያው ነገር ሰው ለአንድ ነገር ይሄንን ነገር እኮ ነው ማድረግ ይችላል ብሎ አስቦ አይምሮውን አሳምኖ ወደ ተግባር መግባት ሲጀምር ነው። ይሄንን ማድረግ ከቻለ ሌላው ነገር ቀላል ነው ብያለው። እንግዲህ ከዚህ በኋላ ያሉትን ነገሮች ደግሞ እየተመለከተ በአንክሮ እያብሰለሰለ የተለያዩ ጉዳዮችን መከወን አሊያም መፈጸም ይችላል እላለሁ። እስቲ በዩቲዩብ ታሪክ ውስጥ በጣም የማይደፈር የሚመስልን ነገርን የደፈሩ ሰዎች ኢመንት ወይም ደግሞ ትንሽ የሚባሉ ናቸው፣ ወይ ደግሞ ብዙ ሰዎች ያላወቃቸው ናቸው። በኋላ ግን ሲታወቁና ሲረዱ በጣም መስራታቸውን አቆመዋል። በጣም የሚገርመው ነገር ይሄ ነው። የመጀመሪያው ነገር ለመታወቅ የሄዱበት ርቀት እጅግ በጣም ከባድ እንደነበርና አስቸጋሪም እንደነበረ ያወሳሉ። በኋላ ግን ጉዳዩ ውጤታማ ከሆነላቸው በኋላ ግን ብዙ ነገር የመስራት አቅማቸው እየደከመ ይመጣል። ይህ እንዳይሆን በተነሳንበት መንፈስ ከመጨረሻው ድረስ ለመዝለቅ የሚያስፈልገው ነገር ምንድነው? ወደ ኋላ ዞር ብሎ የወጣንበትን መሰላል እያንዳንዱን እርከን ማየት ይፈልጋል። ማየት የምንችለውን ነገር ማየት ከቻልን በእርግጠኝነት ውጤት በእጃችን ላይ ያለችው ስኬት እጆቻችን ላይ ነው ያለው። እጆቻችን ላይ ያለውን ስኬት በእጆቻችን መዳፍ የጨበጥነውን ስኬት የምናዝረከርከው አሊያም ደግሞ የምንጥለው እኛው ራሳችን ነን። ስለዚህ ሲሳካልን ለስኬታችን የሚመጥን ነገር መስራት አንጀምርም፣ ወይም ደግሞ የሚመጥን ነገር መስራት አንፈልግም። ይልቅስ ከሰዎች ጋር መናቆር እንጀምራለን። ገሌ እንደዚህ ነው ገሊት እንደዛ ነች እያልን የማይሆን ዝባዝንኬ ነገር ለማውራት ጊዜዎቻችንን እናባክናለን። ግን ስኬት የሚባለው ነገር ከተነሳንበት ነገር አንፃር እስከ ፍጻሜው ድረስ በዛ ትይዩ ወዴትም ሳይንሸራደዱ አሊያም ደግሞ ወዴትም ሳያጎበድዱ ቀጥታ መዝለቅ ነው። ይሄንን ለማድረግ ደግሞ ያው የተነሳንበትን አነሳስ አበክሮ ማስተዋልና ማየት ይፈልጋል። ስለዚህ ዛሬም እንደምናየውና እንደምንመለከተው በስኬት ዓለም ውስጥ ውጤታማ የሆኑ ሰዎች እውነት በርካታ ዝናዎችንና በርካታ ጉዳዮችን አትርፈዋል። ስኬት ደግሞ ድንገት የመጣላቸው ሰዎች ደግሞ ግራ ገብቷቸው ወደ ኋላ ሲመለሱም እያየን ያለነው። ስለዚህ በዩቲዩብ ውስጥ ያላችሁ ሰዎች አሁንም እየሰራችሁ ያላችሁ ሰዎች ራሳችሁን ቀለስ እያላችሁ ተመልከቱት። የወጣውበት አወጣጥ እንዴት ነው? ደግሞ አሁንስ እየሄድኩበት ያለው አካሄድ እንዴት ነው? ወደፊትስ ደግሞ እንዴት ልሄድ እችላለሁ ብለን በዝርዝር እነዚህን ጉዳዮች በሶስት ደረጃ ከፍለን ማስቀመጥ ያስፈልገናል። መጀመሪያው እንዴት ነው የወጣሁት፣ ሁለተኛው የሄድኩበት መንገድ እንዴት ነው፣ ሶስተኛው ደግሞ ልሄድበት የምችልበት እንዴት ነው ብለን መተለም ያስፈልገናል። እነዚህን ሶስት ጉዳዮች ቋጥረን ከያዘን ያው እንግዲህ ሌሎች ነገሮች አያስቸግሩም ብዬ አስባለሁ። ስለዚህ የዩቲዩበር ፍላጎት ያላችሁ ሰዎች አሁን አፕሊኬሽኑን አውርዱ፣ ዛሬውኑ ክሊክ አድርጋችሁ ጀምሩ። ዛሬውኑ አይደለም አሁኑኑ ጀምሩ። አሁኑኑ የጀመረ ሰው ለበኋላ በእውነት ነው የምላችሁ ጊዜ የለውም። በኋላ የሚባለው ነገር ለሱ ምንም ማለት አይደለም። ምክንያቱም ጅማሮ አሁን
ስለሆነ እንግዲያውስ በዚህ ሂደት ውስጥ በደንብ አድርጋችሁ አበርትታችሁ ራሳችሁን ካቆማችሁ በእርግጠኝነት የምትፈልጉትን ነገር በአጭር ጊዜ በመዳፋችሁ ልታውሉ ትችላላችሁ። በእርግጥ ነው ስኬት የአንድ ጀንበር አይደለም። ስኬት የአንድ ቀን አይደለም። ስኬት የአንድ ሳምንት ወይም የአንድ ወር አይደለም። ስኬት የበርካታ ቀን ርዝማኔ ይፈልጋል። የበርካታ ወራት፣ የበርካታ ዓመታት ልፋት ይፈልጋል። በኋላ ግን እናንተ በማትፈልጉት መንገድ ራሱ የስኬታችሁ ሂደት እየተምዘገዘገ የት እንደሚደርስ ታዩታላችሁ። አዎ ስኬት እንደዚህ ነው። ወዳጆቼ ይህንን ሚዲያ የምትከታተሉ ሰዎች ባካችሁን ለመጀመር ያሰባችሁት ነገር ካለ ለበኋላ አለያም ለነገ ወይም ለዛሬ ዓመት አታቆዩት። ዛሬውኑ አሁኑኑ ጀምሩት። አሁን የተጀመረ ነገር ውጤቱ በእርግጠኝነት የአመርቂ ነው የሚሆነው። አመርቂ የሚሆን ውጤት ደግሞ እናንተንም ጊዜያችሁንም አይወስድባችሁም። ብዙ ጊዜ ጊዜዎቻችን ከተወሰደብን በኋላ እኛነታችን ለመስራት አይፈልግም፣ ይደክማል። ስለዚህ ማንነታችንን አሳልፈን እየሰጠን ነው ማለት ነው። ስለዚህ የጥንካሬያችን ምንጭ ሊሆን የሚገባው የተነሳንበት መነሳት ነው። ከዛ በኋላ ደግሞ የምንሄድበት ወይም የሄድንበት መንገድ ነው። ከዛ በኋላ ደግሞ የምንሄድበት መንገድ እንዴት ነው ብሎ በዚህ ሶስት ነገር ላይ ራስን ተክሎ እንደ ብረት ችንካር እንደማይነቃነቅ እንደ ብረት ችንካር ራስን ማቆም ነው። ያኔ ውጤት ወደ ተፈለገው ደረጃ ይመነደጋል። እውነት እላችኋለሁ በብዙ ነገር ውጤታማና ስኬታማዎች ሆናችሁ ራሳችሁን ታገኙታላችሁ። ዛሬን ብለው የሰሙት ማንነት የሰሙት ነገር ነገ ላይ ማንነትን ይፈጥራል፣ ስብዕናን ያጎለምሳል። ራስን ለሚፈልገው ነገር አሳልፎ የሰጠ ይሄን እንደሚያገኝ ምንም ጥርጥር የለውም። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህ ቅኝት ሚዲያ ነው። ፔጁን ሰብስክራይብ አድርጉት። ዘውትር እንዲህ አይነትና መሰል ጉዳዮች ወደ እናንተ አመጣለሁ። ሰላም ሁኑልኝ። ሰላማችሁ ይብዛ። ባይ ባይ።